በድሬዳዋ ከተማ በ142 ሚሊዮን ብር አዲስ ሪፈራል ሆስፒታል እየተገነባ ነው። የሆስፒታሉ መገንባት ከተማዋ ባላት ብቸኛ ሪፈራል ሆስፒታል ምክንያት የሚደርሰው መጨናነቅ ይቀርፋል ተብሏል። ሀብታሙ ጣይር ድሬዳዋ ከተማ በአሁኑ ወቅት ያላት ሪፈራል ሆስፒታል አንድ ብቻ ነው። ሆስፒታሉ ከከተማ መስተዳደሩ በተጨማሪ ከምስራቅ ኦሮሚያ ከጅቡቲና ሶማሌ ክልል የሚመጡ ታካሚዎች ስለሚጠቀሙበት ከፍተኛ መጨናነቅ አለበት። ይህንን ችግር ለመቅረፍ ነው የከተማ መስተዳደሩ ከአንድ ዓመት በፊት በ142 ሚሊዮን ብር ወጪ አዲስ ሪፈራል ሆስፒታል ማስገንባት የጀመረው። ለ1.5 ሚሊዮን ሕዝብ የተሟላ ሕክምና ይሰጣል የተባለውና 330 አልጋዎች የሚኖሩት አዲሱ ሪፈራል ሆስፒታል ሲጠናቀቅ ተጨማሪ ጥቅምም አለው ይላሉ የከተማ መስተዳድሩ የጤና ቢሮ ኃላፊ አቶ ካሳሁን ኃይለ ጊዮርጊስ። ሆስፒታሉ ከሆስፒታል አገልግሎትን ባሻገር እንግዲህ የአካባቢው የምርምር ተቋም ይሆናል። የተለያዩ ሪሰርቾች ላይ የሚሳተፉ የጤና ባለሙያዎችም ይህንን እውቀትን ሊያገኙበት የሚችሉ የተለያዩ ምርምሮችም ያካሂዱበታል ተብሎ የሚታሰብ ነው። በ2006 ዓመተ ምህረት ይጠናቀቃል ተብሎ የታቀደው የሆስፒታሉ ግንባታ ባለፉት 6 ወራት ያሳየው የግንባታ ሂደት በሁለት መሰረታዊ ችግሮች ተጓቶም ነበር። እነሱም የሲሚንቶ ዋጋ መጨመርን ተከትሎ ኮንትራክተሩ ያነሳው የካሳ ጥያቄና ለድሬዳዋ ሆስፒታል ማስገንቢያ በሸራተን አዲስ በተካሄደው የገቢ ማሰባሰቢያ ቴሌቶን የተገባው ቃል ሙሉ ለሙሉ አለመፈጸም ናቸው። በቴሌቶኑ 40 ሚሊዮን ብር ቃል የተገባ ቢሆንም እስካሁን መሰብሰብ የተቻለው ግን ከ5 ሚሊዮን ያልበለጠ ብር ነው። ቴሌቶን ላይ ከፍተኛ ገንዘብ ይገኛል ተብሎ ታሳቢ ተደርጎ ቴሌቶኑ በታሰበው ልክ ግን ገንዘቡ ማግኘት ያልተቻለበት ሁኔታ ነው ያለው። ይብን ቃል የተገባውን ራሱ ማሰባሰብ ያልተቻለበት ሁኔታ ነው ያለው። እስካሁን ግን ከቴሌቶኑ ከ5 ሚሊዮን ብር ያልበለጠ ገንዘብ ነው ማግኘት የተቻለው። መጀመሪያ ላይ ወደ 40 ሚሊዮን አካባቢ እናገኛለን ተብሎ ነው የታሰበው። ከተማ መስተዳደሩ የግንባታውን መዘግየት ለማስተካከል ከከተማ ልማትና ኮንስትራክሽን ሚኒስቴር ጋር በመነጋገር ለኮንትራክተሩ የዋጋ ማካካሻ አድርጓል። የፕሮጀክቱ ተቆጣጣሪ መሐንዲስ አቶ ወንደሰን ብርሃኑ እንደሚሉት ደግሞ ከቅርብ ጊዜ ወዲህ በሀገሪቱ እየተስተካከለ የመጣው የሲሚንቶ ዋጋ ፕሮጀክቱን በታቀደለት ወቅት ለመፈጸም የሚያስችልም ነው ብሏል። በአሁኑ ወቅት በሀገሪቷ የሲሚንቶ ችግር ስለተቀረፈ ይሄ ፕሮጀክት በተለይ አሁን በቅርቡ የተከፈተው የደርባን ፕሮጀክት የደርባን ሲሚንቶ እንትኑ ከፍተኛ የሆነ እገዛ ያደርጋል ብለን እናስባለን። ስለዚህ ፕሮጀክቱ በታሰበለት ጊዜ ይጠናቀቃል ብዬ አስባለሁ።